ዞላን ዘላለም ሙላቱን አመሰግናለሁ። ለአጋሮቻችን መልእክቶች ብስራት ስፖርት ነው ያደመጣችሁ የምትገኙት በብስራት ኤፍኤም 101.1 የሬዲዮ ሞገድ በኩል እንዲሁም በመንሱር አብዱልቀኒ ኦፊሻል የዩቲዩብ ቻናል በኩል በቀጥታ የቻምፒየንስ ሊግ ምሽት ነው ዛሬ። በሰንጠረዡ ላይ ከተመለከታችሁ በዚህ በሊግ ስቴጅ በምንለው ከ5 ጨዋታ በኋላ አርሰናል በ15 ነጥብ እየመራ ነው የሚገኘው። ባየር ሙኒክ አንድ ጨዋታ እንኳን ቀድሞ አንድ ጨዋታ አሸንፎ በ6 ጨዋታ በዚሁ በ15 ነጥብ በጎል ልዩነት እንኳን ከአርሰናል አሁንም በታች ነው። አሁንም አርሰናል ነው የሚመራው አንድ ጨዋታ እየቀረው። እንግዲህ ያ ጨዋታ ከባየር ሙኒክ ጋር የሚያስተካክለው ዛሬ ምሽት ይከናወናል። ጨዋታው በብሩዥ ከተማ ቤልጅየም ከክለብ ብሩገ ኬቪ ጋር ነው። ካለፉት 6ቱ የሁሉም ውድድር ጨዋታዎች አንዱን ብቻ ያሸነፈ በጥሩ ብቃት ላይ ከማይገኘው የቤልጅየም ተጋጣሚው ጋር ከ6ቱ አንዱን ያሸነፈው ስፖርቲንግ ሊዝበንን ብቻ ነው። በዩኤፋ ቻምፒየንስ ሊግ በዚህ የሊግ ሰንጠረዥ 27ኛ እርከን ላይ ነው የተቀመጠው። ከ5 ግጥሚያዎች 4 ነጥብ ብቻ በመሰብሰብ ከመሪው ከዛሬው ተጋጣሚው አርሰናል 11 ነጥብ አንሶ 26 እርከን ወርዶ ከላይ የተቀመጠ 134 ዓመት እድሜ ያለው የቤልጅየም ፕሮፌሽናል ክለብ ነው ክለብ ብሩገ። ጨዋታው በያን ብሬደል ስቴዲየም 29062 ተመልካች ብቻ በሚያስተናግድበት ስቴዲየም የሚከናወን ሲሆን ጥሩና ይሄ ምን የተለየ ፉክክር የሚታይበት ጨዋታ ይሆናል ተብሎ የሚጠበቅ አይደለም። ጥቁርና ጥቁር ሰማያዊ ለባሾቹ ብሩዦች ወይም ብሩገዎች ምናልባት አርሰናልን ፈትነው የሆነ ሙገሳ ሊያገኙ ይችላሉ ወይ ነገ ውጤት ቀይረው የሚለው እድሉ ጠባብ ቢሆንም ግን ከሆነ ግን አርሰናል ካለበት ወቅታዊ ሁኔታ የራሱ የአርሰናል ፈተና የሆነው ጉዳት ነው ልንል እንችላለን። የተጫዋቾች ጉዳት ይሄንን እንግዲህ በአውሮፓ ደረጃ አሁን በምዕራብ አውሮፓ ካሉት ታላላቅ ቡድኖች በስብስብ አሁን ልቆ ከፍ ባለ ግምት የተቀመጠ ቡድን አለ ከተባለ አርሰናል። የአርሰናል ደጋፊዎች በታሪክ አይተውት የማያውቁትን የስብስብ ጥልቀት እና የተጫዋቾች ግዢ ኢንቨስትመንትንም የተመለከቱበት ወቅት ላይ ነው የሚገኙት። በሚኬል አርቴታ ላይ ያለው እምነት ይበልጥ በጠነከረበት በዚህ ሰዓት የአርሰናል ቦርድ ወትሮ በቬንገርም ዘመን ቢሆን በኋላ የሚታወቅ የነበረው በእጅ አጠርነት ነው። አሁን ግን እጁን ዘርግቶ ክረምቱን ከፊትም ከኋላም ራሱን በማጠናከር ላይ አተኩሮ አልፏል እና ይሁንና ግን ስብስቡ በሙሉ አቅም የሚጫወትበት ጊዜ አሁን አይደለም። በሙሉ አቅም ስል ከተጫዋቾች አቬይላቢሊቲ ከፊትነስ ጋር አያይዤ እና ከዚህ ጨዋታ በፊት ስለ ክለብ ብሩዥ ሁኔታዎች አይደለም ሲወራ ነበር። ቀደም ብያቸዋለሁ። ከሊቨርፑል ጨዋታ በፊት ሳላ፣ ከዛሬ ምሽቱ የማድሪድ እና ማንቸስተር ሲቲ ጨዋታ በፊት አሎንሶ ጉዳዮች ናቸው። እዚህ ጋር ግን ከአርሰናልና ከክለብ ብሩዥ ጨዋታ በፊት ርዕስ ሊሆን የሚችል ምን ነካቸው የአርሰናል ተጫዋቾች ጉዳትና ህመም ምን ገባ እዛ ቤት ውስጥ የሚያሰኝ ነው። ምክንያቱም አርሰናል ከተመካ በዋናነት ሊመካ የሚችለው በስብስቡ ነበር። ዘንድሮ ስብስቡ ደግሞ በተጫዋቾች ጉዳት እንደዚህ ሚሳሳ ከሆነ በጣም አሳሳቢ ነው እና ሚኬል አርቴታ ለዚህ ጨዋታ መንደርደሪያ በተሰጠው መግለጫ ላይም ስጋቱን ገልጿል። አሁን ለዛሬ ጨዋታ በህመምም ይሁን በጉዳትም ትኩስ ጉዳትም ይሁን ቆየት ያለ ጉዳት በሁሉም ብቻ ከቡድኑ ጋር ወደ ቤልጅየም ያልሄዱ ተጫዋቾችን ከዘረዘንን ራይስ፣ ዴክላን ራይስ፣ ሊያንድሮ ትሮሳር፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ይሄ ወጣቱ ልጅ ዶመን፣ ክሪስቲያን ሞስኩዌራ፣ ካይ ሃቨርትስ እዚህ ዝርዝር ውስጥ አሉ። ዛሬ አይኖሩም እና የሚኬል አርቴታ ነገር የእነዚህ ተጫዋቾች መጎዳት ወይም መታመን ብቻ ሳይሆን እነርሱ ሲጎዱ ሲታመሙ በሜዳ ላይ ብዙ ጨዋታዎችን ብዙ ደቂቃዎችን ይጫወቱ ዘንድ የሚገደዱት ተጫዋቾች ላይ የጉልበት መዛል ሊያመጣ ይችላል የሚል
ተጫዋቾችን እኮ የምታፈራርቀው ትኩስ ጉልበት ለማግኘት የጉዳትን ፕሮባቢሊቲ ለመቀነስ በትኩስ ጉልበት በተጫወት ቁጥር እያንዳንዱን ጨዋታ በበላይነት የማጠናቀቅ አቅም ይሰጣል። ትኩስ ጉልበት ስል ለአንድ ጨዋታ ለሁለት ጨዋታ ሳይሆን ለሲዝኑ በተለይ ለዚህ ወቅት አሁን ስለዚህ ወቅት የምናወራ ከሆነ ለዚህ ወቅት ለተከታታዮቹ ግጥሚያዎች አሁን በፕሪሚየር ሊጉ ላይ አርሰናል ያለበትን ጫና ታውቃላችሁ። ማንቸስተር ሲቲ መጣው ብሎ ዘው ብሎ በሁለት ነጥብ ርቀት ላይ አጠገቡ ከጀርባው ቆሟል። ሲቲ እንደዚህ ባለ ፖዚሽን ላይ ሲሆን በአርሰናል ላይ ያሳደረው ተጽዕኖ ጥሩ ስላልሆነ ደጋፊዎችም ተጫዋቾችም ያለፈውን ታሪክ ነው የሚያስቡት። ዛሬ ሌላ ቀን ነው። እርግጥ የዘንድሮ አርሰናል ሌላ አይነት ነው። በብዙ በርትቷል፣ በብዙ በስሏል፣ ስብስቡን አስፍቷል እያልን እናሞጋግሷለን ካለፉት ዓመታት ይልቅ። ባለፉት ዓመታት በመጨረሻዎቹ ወራት ላይ የተንሸራተቱ ተጫዋቾች አሁን የበለጠ ደግሞ ቢያንስ ከአምና ዘንድሮ አንድ ዓመት ልምድ ሰንቀው ነው የመጡት። እየበሰልክ ነው የምትመጣው በሂደት እና በዛኛው ባለፉት 3 ዓመታት ባጋጠመው በዛ ሚዛን የሚመዘን አይነት አርሰናል አይደለም። ይሄኛው ከበድ ያለ ነው። ሚዛን መቀየር አለበት እና የምናወራው ደግሞ የሲዝኑ 1/3 በተጠናቀቀበት በዚህ ወቅት ላይ ነው እንጂ ሲቲ በጣም የሚያስፈራው ወይም ደግሞ አርሰናልን ከመንገድ ከኋላ ተነስቶ ጥሎት ዋንጫውን ሲያነሳበት የታየው መጨረሻዎቹ ሳምንታት ላይ ነበር። የመጨረሻዎቹ 2 ወራት ላይ ነበር። ይሄ ገና ነው እና ትልልቅ ቡድኖችን ማሸነፍ አለበት ሲለ ፖል ስኮልስ አርሰናል ሻምፒዮን እንዲሆን አለበለዚያ አይሆንም ሲል ነበር። ትንንሾቹን ብቻ እያሸነፈ እንዴ ባለፈው ሰሞን እኮ ያሳለፈው በጣም ከባባድ ተጋጣሚዎችን እኮ ነው። ቶተንሃምን፣ አስቶን ቪላ ላይ ቶተንሃም፣ ቼልሲ እና ባየር ሙኒክ ቶተንሃም፣ ባየር ሙኒክ እና ቼልሲ አይደል አንዱን ጨዋታ ነው አቻ ወጣው። ከዛ በኋላ ከአስቶን ቪላ ጋር ተጫውቶ የመሸነፉ ነገር ደግሜ ልናገረው ብዙም አላስገረመኝም። የአስቶን ቪላ ወቅታዊ ብቃት ከዚህም በላይ ምናልባትም እኮ ተፎካካሪ ሊያደርገው ይችላል የሚል ግምት አለ በፕሪሚየር ሊጉ ላይ። ድንገተኛ ተፎካካሪ በድንገት የመጣ ድንኳን ሰባሪ ያልተጠበቀ የዋንጫ ፉክክር እንግዳ ሆኖ የኡናይ ኤምሪ ቡድን በፕሪሚየር ሊጉ አናት ላይ ያለውን ፉክክር ሊያደምቅ ይችላል። አሁን እኮ አያያዙ እንደዛ እና ትልልቅ ግጥሚያዎች በሚለው የአስቶን ቪላ ጨዋታ ሲቲንም ያሸነፈ ቡድን ነው። ፈታኝነቱ ጥያቄ የለውም እና ሻምፒዮኖች ሳይሸነፉ ሻምፒዮን ይሆናሉ የሚባልበት ወቅት ላይ ስለማንገኝ አሁን ለአርሰናል የሚሰጠውን ግምት ያወርዳል ብዬ አላስብም። ቢሆንም ግን ይሄ ነገር መወገድ አለበት። የሚደጋገም ከሆነ ውድ አድማጮች በጣም ከባድ ተጫዋቾች በብዛት የመጎዳታቸው ነገር በአንድ ጊዜ አሁን ዴክላን ራይስ ህመም ነው። ራይስ ፀሐይ ከመሞቅ ይልቅ የሚያስፈልገው አልጋ ነው አለ አሰልጣኝ አርቴታ። ጤና እየተሰማው አይደለም። 1-2 ቀን ማረፍ ይችላል በዚህ ምክንያት። ስለዚህ ይዘነው አልሄድንም ወደ ቤልጅየም። ከዚያ አካሉን ዝግጁ ያደርጋል። ዛሬ መጫወት ፈልጎ ነበር ግን አለመታደል ሆኖ አልቻለም ማለት። ማክስ ዶማን የተባለው ወጣትም እንደዚሁ ባለፈው ሳምንት መጨረሻ ጉዳት አጋጥሞት ስካን ተሰርቶ ለሳምንታት ከጨዋታ ውጭ ሆኗል። በዶማን ቦታ ላይ በቻምፒየንስ ሊግ ጋብሪኤል ጄሱስን እንተክተናል። የመተካት እድላችን ሰፊ ነው ሲል ነበር ሚኬል አርቴታ። እንግዲህ አንዳንድ ዘገባዎች አብሮን እንደተተካና የጨዋታው ለስብስብ ውስጥ ጋብሪኤል ጄሱስ እንደተገኘ ነው። የጄሱስ ጉዳት ዲሴምበር መጨረሻ አካባቢ ነው ሙሉ ልምምድ ይጀምራል ተብሎ ታይምላይን ወጥቶለት የነበረው በአርሰናል ሜዲካል ስታፍ። ግን ጄሱስ ጉዳቱን ጊዜውን ለማሳጠር ባደረገው የግል ጥረት ከጊዜው ቀደም ብሎ እዚህ ደረጃ ላይ እንዲገኝ አስችሎታል ሲል ሚኬል አርቴታ ተናግሯል። ዊሊያም ሳሊባ በዛሬ ጨዋታ ላይም የለም። እሱም ራሱ ገና ሙሉ ለሙሉ አላገገመ። ሰሞኑንም በልምምድ ላይ እንደገና ተመለሰ ሲባል አነስተኛ ጉዳት አጋጥሞታል። ሊያንድሮ ትሮሳር በድጋሚ ሌላ ጉዳት ገጥሞታል እና ሚኬል አርቴታ እንዳረጋገጠው አለመታደል ሆኖ ከኛ ጋር አይደለም ብሏል። ጋብሪኤል ማጋሌሽ በዲሴምበር መጨረሻ ላይ ልምምድ ይጀምራል፣ ሙሉ ልምምድ ይጀምራል ተብሎ ይጠበቃል ብሎ ይህንን ኢንጁሪ አፕዴት ሰጥቷል። እንግዲህ በአርሰናል ከዚህ ጨዋታ በፊት ስለ ፉክክሩ ስለ ጨዋታው ክብደት የሚወራበት አይደለም። የቡድኑ
አብይ አጀንዳ አሁን ኢንጁሪ ነው። የአርቴታ ጭንቀትም ይሄው ነው። ይሄ ጉዳት ተጫዋቾችን በብዛት እንደዚህ ከሜዳ ውጭ እያደረገ የሚቀጥል ከሆነ በአንድ ጊዜ ይሄ ነው እንግዲህ አርሰናልን ሊያደናቅፈው የሚችለውና በፕሪሚየር ሊግ ላይ ምክንያቱም ተከታታይ ጨዋታዎች በብዛት ምንም ፋታ አይሰጥም። እንደውም ሚኬል አርቴታ ስለ ምንም ጊዜ የለንም ምናልባት ኦቨር ትሬኒንግ እየሰጣቸው ሆኖ ወይ ልምምዱ በጣም በስቶ ሊሆን ይችላል ተብሎ ሲጠየቅ እኔ መች ጊዜ አለንና ነው ይሄን የምንሰራው አለ። ጊዜ የለንም በቃ በየአንዱ ጨዋታ ያልቃል፣ ለቀጣይ ጨዋታ ሪከቨር አድርገህ እንደገና ቶሎ መመለስ አለብህ እያለ ነውና አርሰናል እንግዲህ ከቤልጅየም መልስ ቀላል ጨዋታ ያለው ይመስላል። የሊጉን በጣም ደካማውን ቡድን መጥፎ ውጤት እያስመዘገበ ያለውን ወልቭስ ነው በኤምሬትስ የሚገጥመው። ከዚያ ወደ ኤቨርተን ይሄዳል። አሁን እንግዲህ የጉዳቱን ጉዳይ መፍትሄ ሊያበጅለት ይገባል እንጂ ቀጣይ ተጋጣሚዎች የዛሬውን ጨምሮ ከባድ ባለጋራዎች አይመስሉም። 5 ሰዓት ላይ ነው ክለብ ብሩገ ከአርሰናል።